በምስራቅ አፍሪካ ላይ ለዘመናት ባህሉን ጠብቆ የኖረ ህዝብ አለ። ይህም ህዝብ በኢትዮጵያ፣ በኬንያ እንዲሁም በኡጋንዳ ውስጥ ይገኛል። በኢትዮጵያችን ውስጥ ሰፊውን ክልል የያዘና የብዝሃ ባህልና ጥንታዊ ቅርስ ባለቤት የሆነ ማህበረሰብ ነው የኦሮሞ ማህበረሰብ። ይህም ማህበረሰብ የገዳ ስርዓት ተብሎ የሚታወቀው ልዩ የማህበራዊ አስተዳደር ስርዓት ውስጥ ኖሯል። የአውሮፓውያን የዲሞክራሲ ስርዓት ወደ ቦታው ከመድረሱ ብሎም ከመታወቁ በፊት የገዳ ስርዓት ማህበረሰቡን በስርዓት ይመራ ነበር። የገዳ ስርዓት መከባበርን፣ ትብብርና የጋራ ዓላማንና ጥበብን የሚያንጸባርቅ ስርዓት ነው። አባገዳዎችና የአገር ሽማግሌዎች የዋርካ ዛፍ ስር በመሰብሰብ ይህንን ውድ ስርዓት ከትውልድ ወደ ትውልድ ሲያስተላልፉ ለዘመናት ኖረዋል። የገዳ ስርዓትን ለየት የሚያደርገውና ከጊዜው የፈጠነ የሚያስብለው ለዘመናት የቆየ የማህበረሰቡ መሪዎች ሰላማዊ የስልጣን ሽግግር ባህሉ ነው። በ8 ዓመቱ የሚከናወነው ይህ ስርዓት እነሆ ለ600 ዓመታት ሲካሄድ የኖረ ያልተቋረጠም ስርዓት ነው። ይህንንም ክስተት በ19ኛው መቶ ክፍለ ዘመን ስፍራውን የጎበኙ የአውሮፓ ተመራማሪዎች ዘግበውታል። ይህም የሥርዓቱን ዘመን ተሻጋሪነትና ለስፍራው ያለውን ትርጉም የሚያሳይ ነው። እናም ዛሬ ውድ ተመልካቾች ይህንን ጥንታዊ የአመራር ጥበብ፣ ቀጣይነት ያለውን ሥርዓት የመመልከት ዕድል አግኝተናል። እንኳን ወደ ጉጂ ዞን በደህና መጡ። ጉጂ በኢትዮጵያ ኦሮሚያ ክልል ውስጥ የምትገኝ ዞን ናት። ጉጂ ላይ የሚታየው የሕዝቡ ድባብ ልዩ ነው። የባህላዊ ዘፈኖች ዜማና ድምጾች አካባቢውን ሞልቶታል። ፀሐይ ከአድማስ በታች ስትጠልቅ የማህበረሰቡ መሪ ዙፋንም ሲያልፍ እናያለን። እነሆ ጊዜን የተሻገረ ስርዓት በጉጂ። በዛሬው ፕሮግራማችን ጥንታዊው ከዘመናዊ ሲገናኝ፣ ባህል ሲደምቅ እንመለከታለን። በአስተዳደር ብቻ ሳይሆን በባህልና በጋራ ህልም አንድ ላይ የቆሙትን የጉጂ ማህበረሰብ ጥልቅ ምስጢሩን እናያለን። አብራችሁን ቆዩ። የዛሬው ጉዞአችን ወደ ጥንታዊ የባህል ቅርስ ባለቤት የሆነ ስፍራ ነው፣ ጉጂ። በኦሮሞ ማህበረሰብ ውስጥ ከሚገኙ ብዙ ጎሳዎች መካከል አንዱ ነው። እኛም ዛሬ በኦሮሚያ ክልል ጉጂ አስተዳደር ዞን ውስጥ ተገኝተናል። የዚህን ማህበረሰብ ባህል፣ ወግና አኗኗር ምስጢር ምንድነው ስንል እንጠይቃለን። አካባቢውንም እንጎበኛለን። ይህ ስፍራ በስተደቡብ በቦረና ኦሮሞ፣ በደቡብ ምዕራብ ቡርጂ ኮይራና ጋሞ፣ በምስራቅ ከአርሲ ኦሮሞ፣ በሰሜን በጌዴኦ፣ በሲዳማና በወላይታ ብሔረሰቦች ይዋሰናል። አባ ሙርቴ ዱሎ አጋባላለሁ። የጉጂ ህብረተሰብ ከኦሮሞ ህብረተሰብ አንዱ ነው። ጉጂ የራሱ የሆነ ባህልና እሴት አለው። ጉጂ ማለት ከመጀመሪያውም ጀምሮ እግዚአብሔርን የሚወድ፣ እግዚአብሔርን የሚያመልክ፣ ስርዓቱን የሚያከብር ህብረተሰብ ነው። ጉጂ አንድ ነጠላ አካል ብቻ ሳይሆን የሶስት ራሳቸውን የቻሉ ጎሳዎች ህብረት ነው። እነዚህም ኡራጋ፣ ማቲና ሆኩ ይባላሉ። እነዚህ ጎሳዎች እያንዳንዳቸው ራሳቸውን የቻሉ የመሆናቸውን ያህል እንደዛው ደግሞ በአንድነት ክር የተሸመኑና የተሳሰሩ ናቸው። ሶስቱም የኡራጋ፣ ማቲና ሆኩ አባገዳዎች አንድነት አላቸው። እነዚህ ሶስቱ አባገዳዎች የሚያስተዳድሩበት አካባቢ ቢራራቅም የሆኩ አባገዳ ኡራጋ ቢሄድም ማቲ ቢሄድም አባገዳ ነው። ለሌሎችም እንደዛው። ስለዚህ ሶስቱም አባገዳዎች አንድ ናቸው።
ለምሳሌ የኡራጋ አባ ገዳ ማቲ ጋርም ሆኮ ጋርም የሚያካሂደው ሥርዓት አለው። ሥርዓቱንም የሚያስፈጽምበት አርዳጂላ የሚባሉ ቦታዎች አሉት። ሌሎችም እንደዛው። ስለዚህ ሦስቱም አባ ገዳዎች አንድ ናቸው። በተለያዩ የሕዝብ ጉዳዮች ላይም ይወያያሉ፣ ይወስናሉ። በጉጂ ሕዝብ ላይ በሚፈጠሩ ችግሮች ላይም ተወያይተው መፍትሔ ያበጁለታል። እነዚህን ጎሳዎች እያንዳንዳቸው የራሳቸው ቀለም፣ ቅርጽና ጠቀሜታ ያላቸው ክር ናቸው ብለን ልናስብ እንችላለን። ጉጂ እንደ አጎራባሾቹ ቦረናና አንዳንድ የኦሮሚያ አካባቢዎች አንድ ባህልና ታሪክ ያለው አንድ ጎሳ ሳይሆን የተለያየ መልክ ያላቸው ጎሳዎች ኅብረት መሆኑ የጥንካሬውም ምንጭ ነው። የጉጂ ማህበረሰብን በእርግጥ በማይፈታ ሰንሰለት ምንድን ያጋመደው የሚል ጥያቄ ልናነሳ እንችላለን። መልሱ የገዳ ሥርዓት የሚል ነው። ይህም በኦሮሞ ባህል የተሸመነ ትልቅ ተቋም ነው። የገዳ ሥርዓት ከሕጎች ሁሉ ስብስብ በላይ ሆኖ የብሔር ትስስርን የሚጠብቅና ትብብርን የሚያጎለብት ኃይልም ያለው ነው። በዋጋ የማይተመን ጥንታዊ ስልጣኔ ሲሉ ሊቃውንትም ይገልጹታል። በዩኔስኮም የማይጨበጥ የዓለም ባህላዊ ቅርስ ተብሎም ተመዝግቧል። ጉጂን ስርነ ገዳቲን ቤከም ጉጂ የጀለሙ ወኒ ቤከሙ ቀቡ ስርነ ገዳ ጉጂ ማለት በገዳ ሥርዓት የሚተዳደር ሕዝብ ነው። ጉጂ በገዳ ሥርዓት ይታወቃል። ጉጂንና የገዳ ሥርዓትን ለያይቶ ማየት ይከብዳል። መላ የኦሮሞ ሕዝብ በገዳ ሥርዓት ሲተዳደርም ነበረ፣ እየተዳደረም ነው። ነገር ግን አንዳንድ የኦሮሚያ አካባቢዎች የተዳከመ ቢሆንም ገዳ ሥርዓት የመላ ኦሮሞ ማንነት ነው። ይህ ሥርዓት አሁን ላይ በጉጂና በቦረና አካባቢዎች ላይ ጥንታዊነቱን ይዞ ቀጥሏል። ይህ የገዳ ሥርዓት በዲሞክራሲ ሥርዓትነቱ ነው የሚታወቀው። በተጨማሪም ሥልጣኑን በየ8 ዓመቱ እንደሚያስረክብም ይታወቃል። የገዳ ሥርዓት በእኛ ዘንድ በጣም የተከበረና በጣም የተወደደ ሥርዓት ነው። ሥርዓቱ ከመጀመሪያው ነው ሰላምን ያውጃል፣ ፍቅርን ያውጃል፣ አንድነትን ያውጃል፣ ልማትን ያውጃል። አብሮ የመኖር ጉጂ ብቻ ሳይሆን ኦሮሞ ብቻ ሳይሆን ሁሉም ህብረተሰብ ያቀፈ ህብረተሰብ ነው ማለት ነው። ጉጂ ገዳ ሥርዓት ዲሞክራሲያዊ ነው፣ አያዳላም፣ ሥርዓቱን አይለቅም። ገዳ ሰው ቢያጠፋ ራሱ ሰውን ቢገል ራሱ አስቦ ነው፣ አውቆ ነው፣ ታቅዶ ነው ወይ ድንገት ነው። ይሄንን ለይቶ ያለምንም ችግር የሚፈታ ሥርዓት ነው ማለት ነው። የገዳ ሥርዓት ማህበረሰቡ ራሱ ያዘጋጀው አስተዳደር ዘዬው ነው። ማህበረሰቡ ስለኔ እኔ ነኝ የማውቀው ይልበታል። የሚገጥመውን ማንኛውም ማህበራዊ ጉዳይ ሥርዓት ያስይዝበታል፣ ይመራበታል፣ ይቆጣጠርበታልም። ይህም ሁሉን አቀፍ በሆነ መልኩ ማህበረሰቡ በጋራ ሊደርስበት ወደሚፈልገው ግብ ያደርሰዋል። መጋንክያ ጭሜ ሰቦንኬቲ አቦቲ ገዳ ወረባሊ ፉሩ ስሜ ጭሜሳ ቦቄ ይባላለሁ። ገዳ ሞጂ ወይም የገዳ አባት ነኝ። የ75ኛው የገዳ ሥርዓት ሥልጣን ሽግግርን እንደ አፈ ጉባኤነት እየመራሁ ነው። የዩባዎችንም ሥልጣንም ሆነ ዩባዎችን እየመራሁ ያለሁትም እኔ ነኝ። አባ ገዳ ማለት የማኅበረሰቡ አባት፣ የውሃውም አባት፣ የመናውም አባት ማለት ነው። ሁሉም ማኅበረሰብ በአባ ገዳ ነው የሚተዳደረው። ገዳን አስደናቂ የሚያደርገው አንዱ ባህሪው የእኩልነት ማኅበረ ፖለቲካዊና ባህላዊ ይዘቱ ነው። ይህም ከኦሮሞ አልፎ በሲዳማ በኮንሶና በጌዲዎች ባሉ የኩሽ ሕዝቦች ዘንድም ጭምር ስር የሰደደና መሠረቱን የጣለ ሥርዓት ነው። ይህም የመሪዎቹ ዓለም አቀፋዊነትና ውስጡ የያዘው ዲሞክራሲያዊ ሥርዓት ማሳያ ነው። ወደ ልማት ስታመጣ ማንኛውም ሰው ሰርቶ ጥሮ ግሮ አለምቶ እንዲኖር ያዘዋል።
ከአስተዳደር ጋር የተያዘ ሰው እንዲበደል አይፈልግም። ቢበደል እንኳ ቁጭ ብሎ አሉ። ገዳ ስርዓት ውስጥ የተዋቀረ መዋቅሮች አሉ። በጣም ሰፊ የሆነ ያ መዋቅር ደረጃ አላቸው። በየደረጃው ችግሮች ይፈታሉ። ጉጂ አንጋፋው ነው። ለዚህ አንጋፋው ነው። ስርዓቱን አለቀቀም። በዚህ ስርዓት ላይ ተገርፎበታል፣ ሞቶበታል፣ ተጨቁኖበታል። ስርዓቱን ይዞ አይደለም ሌላ ቦታ ያሉት ለኦሮሞ ህዝብ አይደለም ለኢትዮጵያ ህዝብ፣ ለአፍሪካ፣ ለዓለም በጣም ምርጥ የሆነ ስርዓት ነው ማለት ነው። ገምታ አቦቲ ገዳ ኦሮሞ ጀዳኔ ጅራማ የሮ ወሊንት ያኔ አካ ፈከናፍ ዋ ኡመታት ረኮ ኡመታት ዱፌፍ አካ ኦሮሚያት የገዳ ስርዓትን የሚከተሉ የኦሮሞ ማህበረሰቦች እንደ ኦሮሚያም አንድነት አላቸው። ይህ ማለት እንደ ኦሮሚያ የራሳቸው ምክር ቤት አላቸው። ለምሳሌ የጉጂ ሃርሙፋ አባገዳ የነበረው አባገዳ ጂሎማንዶ የኦሮሚያ አባገዳዎች ምክር ቤት ሰብሳቢ ነበሩ። ይህም ጉጂ ጋር የነበረው የገዳ ስርዓት ጥንካሬና ጥሩ ልምዶች ወደ ሌላ የኦሮሚያ አካባቢ ላሉት አባገዳዎች የሚያጋሩበት እድል ፈጥሮ ነበረም። ጉጂ ገዳ ስርዓት ጋር ያለው ልምዶችን፣ ዕውቀቶችንና ክህሎቶችን ወደ ሌሎች የኦሮሞ አካባቢዎች ቱለማ፣ አፍረንቀሎ፣ መጫ፣ ሲኮመንዶና ወዘተ ይጋራል። እንደ ኦሮሞ ሕዝብ የተለያዩ ጉዳዮች ሲያጋጥም በኦሮሚያ አባገዳዎች አንድነት በሚል ርዕስ ተገናኝተው አቅጣጫውንና መፍትሄዎችን ያስቀምጣሉ። የገዳ ሥርዓት በኦሮሞ ሕዝብ ዘንድ ብቻ አይደለም የሚታወቀው። ሁሉም የኩሽ ሕዝብ የሚባሉት ኦሮሞን ጨምሮ ለምሳሌ ጌዴዮ፣ ሲዳማ፣ ሱማሌ፣ ከምባታና ወዘተ የገዳ ሥርዓት አላቸው። የኦሮሚያ ሕዝብ ሰፊ ስለሆኑ ከኬንያ ናይሮቢም የመጡ አሉ። ሥርዓታቸውን ለማጠናቀር ነው ዓላማቸው። በተጨማሪም ከሌሎች የኢትዮጵያ ብሔርና ብሔረሰቦች ይህንን የሥልጣን ርክክብ ሥርዓት በሚኤቦኮ የታደሙ አሉ። ምክንያቱም ገዳ ሥርዓት ነው። ለሁሉም የሰው ዘር ዲሞክራሲያዊ እሴትና ሥርዓት ነው። ይህ ሥርዓት ለሀገሪቱ ሰላም፣ አንድነትና መቻቻል እያደረገው ያለው አስተዋጽኦም ከፍተኛ በመሆኑ ከተለያዩ የኢትዮጵያ ብሔርና ብሔረሰቦች እየመጡ እያዩ ነው። እንዲሁም አባገዳዎች ወደ ሌላ ክልሎች በቅርብ ጊዜ እንዳየነው ትግራይ ክልልን ጨምሮ እየሄዱ እርቅ ለማውረድ እየሰሩ ይገኛሉ። ገዳ ሕግና ሥርዓት ብቻ አይደለም። የተለመደውን መንግሥታዊ አስተዳደር ለማበልጸግና የዲሞክራሲያዊ ሥርዓት ወሳኝ መርሆችን፣ እሴቶችና ተግባራትን የሚያንጸባርቅ ሥርዓት ነው። በኢትዮጵያና በሌሎች የተለያዩ ብሔረሰቦች ዘንድ ተቀባይነት ያለው የዲሞክራሲ ፍልስፍናን ያቀፈ የአፍሪካ ሀገር በቀል ዲሞክራሲ ሥርዓት ነው። የጉጂ ሽማግሌዎች አለመግባባቶችን በመፍታት ጋብቻን በማስፈጸምና በሀብት ክፍፍል ላይ ሕግን በማስተግበር ለማህበረሰቡ ወሳኝ ሚናን የሚወስዱ ናቸው። የእነሱ ሚና እንደ ሕግ ሁሉ የሥነ ምህዳር ልዩነትን አስማምቶ እስከ መጠበቅና የባህል ልምዶችንና የአካባቢ ጥበቃ ትስስርን እስከ ማንጸባረቅ የሚደርስ ነው። አላባ ሚርጋ ጀዳኒ አቺ ይለጋልጩ ሰንከሰ አቺ ቁባታኒ ለምለፍ ሰንከሰ ቁባቱ አላባ ጀዳኒ አቹማን አላዱ ጀዳኒ መቃን አከሰ። በገዳ ሥርዓት ውስጥ ሰዎች ያለ ምክንያት መጣላት አይችሉም። ከተጣሉም ገዳ ያስታርቃል። ገዳ የእርቅ አባት፣ የሰላም አባት፣ ሰላም ያጣ ነገርንም ሰላም ያሰፍናል። ይህ የሚደረገው በመጠየቅና በመመርመር ጥፋተኛውን ይለያል፣ ጥፋተኛውም ይቀጣል። ካስፈለገም ንብረት ይቀማል። ከዛ እርቅ ይመጣል። ካና ቆቆ ደኔፊ ጅረማለ እንጂ ሰዲር መካናይ ገዳ በጉጂ ማህበረሰብ ውስጥ የተፈጥሮ ሀብት አስተዳደርና የጋራ የመሬት ይዞታ መልክና ቅርጽ እንዲሁም ስርዓትን ያስይዛል። ከንብረት መብቶች ድልድል ጀምሮ እስከ አካባቢና የሀብት አጠቃቀም ሕጎች ድረስ ገዳ ስነ ምህዳራዊ ሚዛንና ዘላቂነትን በመጠበቅ ረገድ ያለውን ጠቀሜታ በሚገባ አረጋግጧል።